ዲስሪስፔክት እንዳታስበውና አሁን ደሞዙ ቆንጆ እንዴት ነው ደሞዙ? ይሄ በጣም ጥሩ ጥያቄ ነው። because I think ብዙ ሰው ቢያውቀው ጥሩ ይመስለኛል። እኔ ሚኒስቴር ሆኜ ስቀጠር የማገኘው ኔት ደሞዝ የማገኘው በባንኬ ላይ የሚገባው 15500 ብር አካባቢ 15500 ብር ደሞዝተኛ ነው። ከዛ ልክ እንዴ ወደ ላይ ከፍ እያለ ሲመጣ ኖ it does not go very far ደሞዞች አሉት ነው። እንግዲህ ቤት ምናምን ይኖርሃል፣ መኪና ምናምን ይኖርሃል። ያ በት እኔ ካሉኝ 2 ሰራተኞች በላይ ለነሱ ከምከፍለው ደሞዝ በላይ ምንም ከዛ ማገኘው ገንዘብ የለም። አስቤዛ ታዲያ ከወር እንዴት ነው የምትደርሰው? ከዛ እኔ ሌላ ቀድሜ ፈግቻለሁ። እንደናንተ ዝም ብዬ አይደለም